Here, bro, I want to give you something, okay? No, Look, here. No problem. Please. No. To help No. your family. No. Please, bro. No. Bro, please. Let me try. Here. Hello, thank you. Thank you. Mom? Mama. Mama. No. Mama. I give you 200, 400, 600, 800, 1,000. A few moments later. Amen. Amen. Right now to everybody, okay? And to go home. All right? ታሪኩ እንዲህ ነው። ክሪስ ይባላል። በዜግነቱ አሜሪካዊ ሲሆን ከሚስቱ ግላድስ ጋር በመሆን ኢትዮጵያን ለመጎብኘት ከአሜሪካ ድረስ ጓዙን ሸክፎ አዲስ አበባ ይገባል። ክሪስ አዲስ አበባ ከገባ በኋላ የሰራውን የመጀመሪያውን ቭሎግ ዩቲዩብ ላይ ፖስት ያደርጋል። ይህ የምታዩት ነጆ የሚባል ኢትዮጵያዊ ወጣት ክሪስ የለቀቀውን ቪዲዮ ዩቲዩብ ላይ ያይና ክሪስ የሾላ ገበያን ላስጎብኝ ብሎ መልእክት ይጽፍለታል። ግብዣውን በደስታ የተቀበለው ክሪስ ታዲያ አዲስ አበባ በገባ በአምስተኛው ቀን ሚስቱን ግላድስን ይዞ ነጆ ወደሚነግድበት ሾላ ገበያ ይመጣል። ከዚህ በኋላ ነው እንግዲህ ቪዲዮውን በተመለከቱ በብዙ ኢትዮጵያውያን ክሪስን ያስመሰገነው ክስተት የሚጀምረው። ውድ ተመልካቾቼ ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ እንድታደርጉልኝ በትህትና እጠይቃለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ክሪስ ሚስቱ ግላድስ እና ነጆ ገበያውን እያዩ ትንሽ መሄድ እንደጀመሩ አንድ ሰው አገኛቸውና ክሪስ ቲክቶክ ላይ ፎሎ አድርጌያለሁ እኮ ብሎ ደስታውን ይገልጽለታል። ክሪስ መልሶ ዋው በጣም አመሰግናለሁ፣ ስምህን ማን ልበል ብሎ ይጠይቀዋል። እሱም መልሶ አዲስ እባላለሁ ብሎ የአበባ ማስቀመጫዎችን እንደሚሰራና እንደሚሸጥ አሁን እሱ የያዘው ደግሞ የሚሸጥ መሆኑን ይነግረዋል። ክሪስም በቃ ልግዛ ስንት ነው የምትሸጠው ብሎ ይጠይቀዋል። አዲስ በይሉኝታ አንዱ 200 ብር ነው፣ ነገር ግን አንተ እንግዳ ስለሆንክ በ100 ብር እሸጥልሃለሁ ብሎ ይመለስለታል። በመጨረሻም ክሪስ አይ በ400 ብር ነው የምወስደው ብሎ በግድ ለአዲስ 400 ብር ሰጠው። ከቆይታ በኋላ ትንሽ እንደሄዱ ክሪስ አንድ ቅጠል ይዞ የሚዞር ሰው ያይና ነጃን ይህ ሰው ምንድነው የሚሸጠው ብሎ ይጠይቀዋል። ነጃን መልሶ ምግብ ለማብሰል የሚጠቅም ነው ይለዋል። በዚህ ጊዜ ክሪስ ሰውየውን አስጠርቶ የእያንዳንዱን ዋጋ ከጠየቀው በኋላ ጠቅላላ ሙሉ ስንት እንደሆነ ይጠይቀዋል። ሰውየውን መልሶ ሙሉ 500 ብር ነው ይለዋል። ክሪስም 600 ብር ሰጠውና የያዘውን ሁሉ ለሰዎች ሰጥቶ ወደ ቤት እንዲሄድና ዛሬ እንዲያርፍ ይነግረዋል። ከዛም ተለያዩ። ገበያውን እያዩ አንዳንድ ነገሮችን እየገዙ ትንሽ እንደሄዱ አንድ ነጭ ሰው ክሪስን ሰላም ይለውና እኛ እዚህ አስቤዛ ለመግዛት ነው የመጣ ነው። እናቴ ኢትዮጵያዊ ናት፣ አባቴ ደግሞ ሜክሲኮዊ ነው። አባቴ በኤምባሲ ውስጥ ነው የሚሰራው ይለዋል። ክሪስም በደስታ እስቲ አባትህን ልየው፣ የኔም ቤተሰቦች ከሜክሲኮ ነው ወደ አሜሪካ የተሰደዱት ይለዋል። አባትየውም ሲመጣ ከሱ ጋር በአገራቸው ቋንቋ አወሩና ክሪስም ኢትዮጵያ ውስጥ የሜክሲኮ ሀገር ሰው አገኛለሁ ብዬ በፍጹም አላሰብኩም ነበረ፣ ስላገኘውክ በጣም ደስ ብሎኛል ይለዋል። ከዛም ስልክ ተለዋውጠው አንዳንድ ነገሮችን አውርተው ተለያዩ። በመጨረሻም ገበያውን አይተው ሲወጡ ነጆ ክሪስን በሾላ ገበያ በጣም ታዋቂ ምግብ ቤት ላሳይ ብሎ ይወስደዋል። ገና ወደ ምግብ ቤቱ እንደገቡ ምግብ እየበሉ ያሉ ወጣቶች እንብላ ይሉታል። ክሪስም እስቲ ልሞክር ብሎ አንዴ ይጎርሳል። ከዛም ከምግብ ቤቱ የወጡና እየሄዱ ነጆ እዚህ አካባቢ ወንድሜ ጂም ቤት አለውና ላሳይ ይለዋል። ክሪስም እሺ ይለዋል። ጉዞ ይጀምራሉ። ትንሽ እንደሄዱ መንገድ ላይ አንድ ሻይ ቡና የምትነግድ እናት ያዩና ነጆ ቡና ትሞክራለህ ይለዋል። ክሪስም ዋይናት ብሎ እሽታውን ገልጾለት ወደ ቤቱ ይገባሉ። ከተቀመጡ በኋላ ነጆ ሻይ ነው ወይስ ቡና ነው የምትፈልገው ብሎ ይጠይቀዋል። ክሪስም ስፕሪስ ነው የምጠጣው ብሎ ይነግረዋል። ማዘሯ ከቀዳችላቸው በኋላ ክሪስም አንዱ ስንት ነው ብሎ ዋጋውን ይጠይቃል። አንዱ 25 ብር ነው፣ ጠቅላላ 75 ብር ነው ብሎ ነጆ ይነግረዋል። ከዛም ክሪስ ማዘሯን አስጠራና ብሩን ከቦርሳ ውስጥ አውጥቶ መጀመሪያ 1000 ብር ሰጣት። ማዘሯን በደስታ ክሪስ ላይ የበረከትና የምርቃት ናዳ ታወርዳለች። በምርቃቱ የተደሰተው ክሪስ ታዲያ በጣም ደስ ብሎ ተጨማሪ 800 ብር ይሰጣታል። ትንሽ እንደቆዩም ታዲያ ነጆ ለክሪስ ማዘሯ የኢትዮጵያ ባንዲራ ያለበትን ሲኒ በስጦታ መልክ እንደሰጠች ይነግረዋል። ክሪስ እና ግላድስ በጣም ደስ ብሏቸው ክሪስ ይሄንን በህይወቴ መቼም አልረሳውም፣ ይሄን ሲኒ ባሰብኩ ቁጥር እርሶን አስታውሶታለሁ ብሎ ለማዘሯ ይነግረዋል። በደስታ ተለያዩ። በመጨረሻም ወደ ቤት እየሄዱ
ክሪስ ነጆን አንተ ቀኑን ሙሉ ከኔ ጋር ውለሃል የተወሰነ ብር ልስጥ ብሎ ይለምነዋል። ነጆም ደግሞ አልፈልግም ይለዋል። እባክህ ቤተሰብህን እርዳ፣ እባክህ ብሩን ውሰድ ይለዋል። ነጆም ደግሞ በፍጹም አልፈልግም ብሎ የኢትዮጵያን ስም ከፍ ያደረገ ወጣት ነው። እንደዚህ አይነት ሰዎችን ማበረታታት አለብን። ይሄንን ክሪስን እና ነጆን በጣም ተመችቶኛል። ሐሳብ አስተያየታችሁን እስቲ ኮሜንት ላይ ግለጹልኝ።